በእዝ ደረጃ እዝ ብለን አቋቁመናል። እነዚህ ክፍሎች እንደዚህ ቢደራጁ እንደ መደበኛ ሰራዊቱ የተሟላ የውጊያ አቅም ያለው አይደለም። ነገር ግን የመንደር ከበባዎች ላይ የግፊያ ውጊያ ያደርጋል። በእነዚህ የሚያገኛቸው ድሎች አሉ። እንደ መደበኛ ሰራዊት ግን አቅዶ ቆሞ የሚዋጋበት ቦታ የለም። በመከላከል ውጊያም ቢሆን ያስከው መሬት እስከ መጨረሻው ጠብቀ ማስከበር ነው። ፋኖ ይህን ውጊያ አይፈጽምም። ማጥቃት ከመጣበት ወረዳውን ለቆ ይሄዳል። ሽምቅ ውጊያ ላይ ያለ ሲያገኝ ይተነኩሳል፣ ሲያጣ ይሸሻል። ይሄ ጀግንነት ወይም የመከላከያ ሰራዊትን አቁሜዋለሁ የሚልበት ደረጃ ላይ አይደለም። መከላከያው በየትኛውም ወረዳ ላይ ቢነቃነቅ እፈለገበት ቦታ ደርሶ ይመጣል። መከላከያን አጥቅቶም ተከላክሎም የመደበኛ ውጊያ የመፈጸም አቅም የለውም። አንዲት ትንሽ ወረዳ መውረር ይቻላል። በተለያየ አቅጣጫ ገብቶ ውጊያ መፈጸም ይቻላል። ግን ጀግና ሊባል የሚችለው የያዘውን ከተማ እስከ መጨረሻው ሲያስከብር ነው። አንድ ሰዓት ባልሞላው ጊዜ ውስጥ ለቆ ይወጣል። ይሄ የሽምቅ ውጊያ ነው፣ የመደበኛ ውጊያ አፈጻጸም አይደለም። ስለዚህ ከእንደዚህ አይነት የውጊያ ሚዛን ስትወስደው ከመከላከያው እኩል ነው ሊል አይችልም። ያለው እውነት ይሄ ነው።